እስካሁን ድረስ በበይነ መረብ ላይ ስለ ቫሪኮስ ስር ብዙ መረጃ እንዳለ እርግጠኛ ነኝ። ከሂደቱ በኋላ ወደ ቤት መሄድ እንደሆነ ወደ ቢሮ ወይም ወደ መስሪያ ቦታ መመለስ እንደምትችል ብለህ ብዬህ እንዴት ይሆናል? እንደዚህ ቀላል ነው። እኛ በአፖሎ ይህን ሂደት ያለ መቁረጥ ያለ ማስራት ማድረግ እንችላለን። በእግርህ ውስጥ ችግር የሚያስከትሉ እነዚህን የተበላሸ ስር እንገባለን እና በግሉ ወይም በሌዘር እንደክማቸው እና የዚህ ሂደት 5 አስፈላጊ ነጥቦች አሉ። አንደኛ ነገር በአካባቢ ማታለል በታች ይሰራል። መቁረጥ የለም፣ ማስራት የለም። ወዲያውኑ መራመድ ትችላለህ። በዚያው ቀን መታጠብም ትችላለህ። ስለ ቫሪኮስ ስር በተጨማሪ መረዳት እንደምትፈልግ ተሰምቶ ከሆነ ወደኛ እንደገና እንደምትመጣና ማስራት ወይም መቁረጥ ያለ ግሉ እና ሌዘር ሂደት ስለምን እንደሚሆን እነግርሃለን። አመሰግናለሁ።